ምሽቱ የኛ ነው ሊቢያንስ ተመልከትልኝ ቅሌት ተመልከትልኝ ትላንት በእኛ ላይ ድዳቸውን ሲያሰጡ የነበሩ ክለቦች 5-2 ፒኤስጂ ይችላል በእናታችሁ እኔ የትኛውን ተጫዋች አድንቄ የትኛውን ልተው በፒኤስጂ በኩል ዴምቤሌ እንዴት አባቱ ነው የምትችለው እንዲህ ይቻላል ጎል ቪቲኒያ ቺፕ እንዴ ኧረ በስመ አብ ትለዩብኛላችሁ ይሄ ነው ሊቢያንስ ተበቀልናቸው እንግሊዝን አስከብራለሁ ብለው ሲፍጨረጨሩ የነበሩት ይሄው ሚኮ መቼ ተሰጣት ሚኮ መቼ ተለጠፈች ይሄው እንዲህ ነው አሰጣት ጠግ ድረስ ሂድና እስቲ አሁን ስታንፎርድ ብሪጅ ላይ ካምባክ አድርገህ እስቲ ያሳየ ይመቸው ፒኤስጂ ይችላል ይሄ ነው ወይኔ ቼላ ታግለሽ ጉንፋኑ ነው ቼላው አይደለም እንደዚህ ያደረገኝ ግን ታሳዝኛለሽ ቼላው ታገልሽ ግን 5-2 ለካምባክ ከባድ ነው በጣም ከባድ ነው በጣም ሲቲ ቆይ ስለ ሲቲ ሌላ ቪዲዮ አትሌቲኮ ስፐርስን 5-2 ለጥፎታልና የሚገርመኝ ደግሞ የሚኮ ነው በቃ በረኛችን ዛሬ ተቀይሯል ቪካሪዮ የለም ተመስገን ምናምን አለች ጀርመናዊ በረኛ ምናምን አለ ገና በ15 ደቂቃ 3 ጎል ጣ ሲደረግ 17ኛው ደቂቃ ላይ ቪካሪዮ ተመልሶ ገባ ሲጀመር ማለት ነው በቃ አንተ አልተረዳውም ቶተና ምን አይነት አጫወት እንዳለው ምን አይነት ጨዋታ እየተጫወተ እንዳለ ሲቀጥል ደግሞ ማለት ቪካሪዮ ነው ጤነኛ ተጫዋቻችሁ እውነት ለመናገር ተከላካዮቹ ስለሚያሳጡት ነው እንጂ እሱ በስትክክል ከቨር ቢደረግለት ማለት ነው በጣም ነው የሚችለው በቃ አለቀ ያው 1-2 ጎል 3 ጎል ግን በየጨዋታው ሊገባበት ይገደዳል ማለት ለማንኛውም ግን እኔ ከቶተናም ጋር ድሮ ጋና ነው የጨረስኩት በቃ ቶፕ 6 ቡድን አይደለም ብዬ ድሮ ጋና ነው የጨረስኩት አሁን ያለውበት አቋም ደግሞ ቶተናም ይበተን ነው አለቀ በቃ ለምን ያሰድበናል እንዴ ጭራሽ አሁን ከፕሪሚየር ሊግም ሊወርድ ነው ከቻምፒየንስ ሊግም የመልሱን ጨዋታ እንዴት ነው ትጫወታላችሁ ወይስ ይቅርባችሁ እንዴ እንጫወታለን ካላችሁ ችግር የለም ሃራም ፉትቦል አትሌቲኮ ሜዳ ላይ መጥቶ ሲፈጽምና ሲጥልህ በጣም ነው ማዝነው በቃ እኔ ምንም ልላችሁ አልችልም ለማንኛውም ግን ባለቀ ሰዓትም ቢሆን ትኬታችን አልፏል ባርሳን ባለቀ ሰዓት ቦዝ አድርጎልናል አትሌቲኮ ማሸንፏል ባየርንም ረምርሟል በቃ ድርብድል ማለት አይደለም ይቻላል ሰላም ነው ቼልሲዎች እንዴት ናችሁ ሰላም ናችሁ ምን ነው ፈርስት ሃፍ ደህና አልነበራችሁ ከመቼው እንደዚህ አይነት ቅሌት ውስጥ ገባችሁ እንዴ ፈርስት ሃፍ እኮ እጅግ በጣም ደህና ነበራችሁ በጣም ጥሩ ፐርፎርም እያደረጋችሁ አልነበር እንዴ ምን አገኛችሁ ነው አሁን ሰከንድ ሃፍ ላይ ማን ያንተ ጀማው ካቫሬሽ ኬሪያ የሚሉት ተጫዋች ያገባው ጎል ማን አራተኛውን ጎል አይታችሁታል እንዴ ጥግ ላይ ተኮሰው መረብም ለመወጠር የሆነ ነገር ይወረወረ ነው የሚመስለው እናንተ በቃ ነቀነቀው ነው ማለት እንዴት አባቱ ነው የሚያምረው ማን እንዴት ነው ይሄንን የጨዋታ ቴምፖ መቆጣጠር ያቃተው ቸልሲ እኮ ነው ይሄንን ጨዋታ በአንድ ጎል ልዩነት ተሸንፎም ወደ ሜዳው ይዞት ሄዶ ማለት ነው ጥሩ ውጤት አስመዝግቦ ወደ ቀጣዩ ዙር ማለፍ ቻንስ ይኖረዋል ብዬ ያሰብኩ ነበር በተለይ ደግሞ ፈርስት ሃፍ ላይ ያደረገው እንቅስቃሴና ሰከንድ ሃፍ ላይ ወደ አቻነት ምናምን ሲመጣ ይሄ ቡድንማ ወደ ሜዳው ወስዶ የሆነ ነገር ማሳካት እንደፈለገ ያስታውቃል ቡድኑ እና ከ7 ደቂቃ በኋላ ምንድነው የነካችሁ የሆነ ብደት ውስጥ እኮ ነው የገባው እንዴ ጀማው ለማንኛውም ቼላው እንግዲህ 5-2 ሆኖ ውጤት አንቀባረውታል ሰላም ደሩ ውጭ መንገድ ያላችሁ ፈጣሪ ይርዳችሁ እኔ ተወፈተ እሺ አንግማን 5-2 ግርፍን የተደረግሽው አለቃሽ የሆነውን ፒኤስጂ ክለብ ወርልድ ካፕ ምናምን ማንዬ ቦታፎጎና ፉልሚኒዜን አሸንፈሽ ነበርኩ የደረሽው የዛኔ ማሪስካ ነበር ይሄ አድክም የሆነ ምላሳ ማናጀር የስማን ነው ስትራስቡርግን አይመጥንም እንኳን አይደለም ቸልሲ ምን ሆነ ነው 5-2 ፒኤስጂ እንደዛ ያሸንፎኛል ላይ ፒኤስጂ እንደዛ ያሸንፎኛል ወይ አድክም ነሽ እርግጠኛ ነኝ ደግሞ ሁልሽም ስለ አርሰናል ቪዲዮ ሰርተሽ አቻ ስለወጣው አርሰናል ቪዲዮ ሰርተሽ ነበር አዳሜ ከእንግሊዝ ቡድኖች ብቸኛ ያልተሸነፈው ቡድን አርሰናል ነው እና ኒውካስል ግን በሜዳው ነው ባርሳ ካምፕኑ ላይ ይለጥፋል ብለን እንገምታለን አርሰናል ብቻ ነው ከባየር ሊቨርፑል ጋር አቻ ወጣው ከእንግሊዝ ክለቦች ግን ሁሉም የእንግሊዝ ክለብ ደጋፊ መታየኔ ላይ ቪዲዮ ሰራለ ነው ማይም ስለሆንክ ምን ሆነ ነው እኛ እኮ ከጌም በፊት ተናግሬያለሁ እኮ ቡድኔን አውቀዋለሁ ከጌም በፊት ተናግሬያለሁ ለማሸነፍ አይደለም እንመጣው ገባሻል ስትራቴጂክ ነው እኛ አራት ዋንጫ ብዙ ጨዋታ አለብን አባት የውልክ እንደኛ መሮጥ ሲሞክር ሲታያ እንዴት እንደተንቀባረረ በጣላቱ ገባርለ ሃንግማኖች እስኳዳችሁም
አሰልጣኛችሁም ደጋፊያችሁም ጆካ ነው በአሁኑ ሰዓት። ቢዝነስ ብራይተን እዚህ ድረስ በመድረሱ እኮ ሊደነቅ ይገባል። ሲጀመርማ ከባርስኬሊያ ትችያለሽ እናቴ። ቸልሲን ቴሮራይዝ እንድታደርግልን ብቻ እናመጣሻለን። ምን አለበኝ። እኔ እኮ እግዚአብሔርን ብዬ ነበረ አካል ጉዳተኛ ነው ይዘን የገባ ነው። ማርያምን እንዳለ ሰጣቸው። ኧረ እግዚአብሔርን ታመን ልናልቅ ነው። የቼልሲ ደጋፊ ጊዜ በስርዓት መቼ ነው የሚሸነፈው? ቼልሲ መቼ ነው በስራ የሚሸነፈው? ወይኔ አምላኬ፣ ሁሌ የሆነ ነገር አለ፣ ሁሌ ድራማ፣ ሁሌ ረቀይ ካርድ አለ። እግዚአብሔር አስጠላኝ። ደደብ ነህ ጆርገንሰን፣ የእናትህ ነው። አረ አፈር ብሉ ተቃጠሉ። ሲያን ቅማላም ናችሁ፣ ቅማላም። ተመልከቱ ምን አይነት ዝተት የመከላከል ስራ እንደሰሩ። ተከላካዮቹን ተውት። የዚህ የበረኛው የደደብ ውሳኔ ተከላካዮቹን ዋጋ አስከፈላቸው። ስንት ኳስ ነው ለፔጂ ተጫዋች እየሰጠ የነበረው እንዴ? ሶስተኛው ጎል እኮ በሱ ምክንያት ነው። እንኩ ብሎ ሰጣቸው፣ ገባብን እየተናገርኩ። ጨዋታው ተቀየረ። ከዛ በኋላ ከየት ነው የመጣው? ሲያስጠላ ጆርገንሰን ነው የሚባል ደደብ መሃይም ቆሻሻ። እስከ ሌሊት 7 ሰዓት እየቆየን እንኳን በቃ ትንሽ እንኳን ተስፋ የሚባል ነገር አናገኝም ማለት ነው። እንዴት ነው አሁን የምንቀለብሰው? 5 ለምናምን እንዴት ነው እንዴ? ከ80 በኋላ 2 ይገባባችኋል። ምን ሆናችሁ ነው? አረ በስመ አብ። በረኛው ግን ይሄን መብላት ትችላለህ፣ ደደብ። ሌላ ለንደንን ወክሎ የሚለጠፍ ቲፕ ተገኘ ማለት ነው። ይኸውላችሁ ፒኤስጂ 5-2 ቼልሲ ጥፍጥፍ። ማን አሜሪካ ላይ ወስዳችሁ እናንተ ፀሐይ ላይ ያጫውታችኋቸው ነው። እኔ ፒኤስጂን አችሏቸውም። ይሄን ፒኤስጂ ስላችሁ አንዳንድ ቼልሲ ደጋፊዎች አፈላችሁ። ዛሬ ምን ቀጠቀጣችኋል? እኔ ደግሞ 2-0 ስትሆኑ የምርም ፒኤስጂ የማይችላችሁ መስሎኝ ነበር። ከቫራ ተቀይሮ ገባ። ማን ይሄ ሰውዬ እንዴት ነው የሚችለው? ከቫራዶና ምንድነው ኤፍ ተከልልባል። በዚህ ማን በጣም ነው የሚችለው። በጣም ባርኮላ አግብቶት ማያውቀውን አይነት ጎል በግራ እግሩ ቀረቀረባችሁ። ቪቲኒያ ምንድነው እንደዛ አይነት ቺፕ ቪቲኒያ the best midfielder ነው ማለት ለዚህ ነው። ገባችሁ አይደለም? ቼልሲን ወሰደና ኩክ። እኔ ግን እግዚአብሔርን እንደዚህ አድክም ክለብ አለ እኔ እንደ ቼልሲ። እኔ ወሬያችሁ ከክለባችሁ በላይ የሆነ በቃ ፒኤስጂን ዛሬ ልበሉት ነበር የሚመስል። አሁን ይሄን ትቀለብሳለህ። ይሄን ከቀለበሳችሁት ማለት የምርም ለንደን ወክላችሁ የሆነ ነገር ቼልሲ በፒኤስጂ 5-2 በሆነ ውጤት ተሸንፏል። እውነት ለመናገር ደህና አድርገው ተበቅለውናል። ነገር ግን ማለት ነው ይህን ጨዋታ ያጣነው በራሳችን ስህተት ነው። አለቀ በቃ። በራሳችን ስህተት እንዲሁም ደግሞ በአሰልጣኙ ውሳኔ ጆርጌንሰን በማይሆን ሰዓት እዛ ጋር 2 እኩል እያለን የሰራው ስህተት። ኧረ በስመ አብ። ከዛ ደግሞ ጀምስ ቀጠለው። ከዛ በቃ ይሄ ልጅ ነው ታሪክ የሰራው። ተቀይሮ ገብቶ ምንድን ነው የሰራው? እንዲህ ያገባል ይለናል። እንደገና ደግሞ የአሰልጣኙ ውሳኔ። አሁን በዛ ሰዓት ላይ መመራት ስንጀምር ዴላፕ ምን አባቱ ይሰራል? እኔ ዴላፕ ከሚጮት በጎዶሎ ብንጮት ይሻለናል። እግዚአብሔርን በቃ ምንም እኮ ተስፋ የሌለው ተጫዋች ነው። አይሮጥ፣ አይንቀሳቀስ፣ አይሞክር። እንደገና ያገኘውን እድል በአግባቡ አይጠቀም። አሁን በዛ ሰዓት ላይ ጆዋ ፔድሮ መውጣት ነበረበት። እንደገና ደግሞ ስንት ጊዜ ሙሉ ሲያቃጥለኝ የነበረው ጉስቶ እርሙን አሪፍ ቢሆን እሱንም ቀይሮ አስወጣ። በቃ በራሳችን ስተት ይህን ጨዋታ እንጣ፣ በራሳችን ስተት። ነገር ግን አሁንም ቢሆን ተስፋ መቁረጥ ምናምን አያስፈልግም። ይሄ ቡድን ላይ 3 ማግባት ቀላል እንደሆነ እንግዲህ ክለብ ወርልድ ካፕ ላይ አሳይተናልና ቀጣይ ጨዋታ ሜዳችን ላይ አምጥተን 3 ማግባት እንደማያቅተን እርግጠኛ ነኝ። የአሰልጣኝ ውሳኔ እዚህ ጋር ወሳኝነት አለው ማለት ነው። ስለዚህ ሜዳችን ላይ አምጥተን እንደ ባርሳ አይነት ጨዋታ ተጫውተን ማሸነፍና ፒኤስጂን መጣል አለብን፣ መበቀል አለብን። ሁሉም እንደዚህ ማለት አለበት። አለቀ በቃ። እኔ ስናገር እኮ አሰቡኝ። ማን ይስማኝ? ይሄ ስኳድ አይደለም 2 ቢሊዮን 0 ቢሊዮን ቢኖር ማለት ነው አንድ ላይ ተሰብስባችሁ አታወጡ። አንድ ላይ ተሰብስባ እኔ ምን አይነት የጨቀየ 2 አቻውን 2 መልሳችሁ ትሰጣላችሁ። አሁን ይሁት እስኪ ይሄ መከላከል ምን አለ? ተከላካይ አለ የለ ያለ እኔ የርገንሰን ሳንቼዝ ይሻላል። ልምድ ያለው እሱ ነው። 1-2 ጨዋታ ቢሳሳት ዛሬ እንደዚህ አይነት ጨዋታ ላይ እሱ ነበር። አሁን ሊቀለበስ ይሄ ነው የሚቀለበሰው። ይሄ ምንም የሚቀለበስ ነገር የለም። ምንም አይቀለበስም።
ቼልሲ 5-2 ተሸንፏል። እንግሊዝ እንደ ቀልድ እየተዋረደች ነው። ቼልሲም የ3 ጎል ድርቅ ይዞ ነው ወደ ስታንፎርድ ብሪጅ የሚሄደው። እኛም የ3 ጎል ድርቅ። እኔ ምን ማለት እንደምችል አላውቅም። ይሄ የተጠበቀ ውጤት ነው። እንደውም ቼልሲ በጣም አስገርሞኛል። መጀመሪያ በጣም የሚገርም ፋይት አሳይተው ነበር። 2-0 ምናምን ሲያደርጉ እኔ በክለቤ እዚህ እየተቃጠልኩ 3-0 እየተመሩ እኔ ምን እንደምል አላውቅም። ክቫራትስኬሊያ ደስማ ቪቲኒያ እንዴት አባቱ ነው የሚችለው እንዴ? ቻምፒዮንስ ሊግ ላይ እንደ ፍሬንድሊ ማች አድርገው ቺፕ በረኛውን ሁላ ሳያዩ ቺፕ ከዛ ከሩቅ። ኧረ በኢየሱስ። ለማንኛውም የእንግሊዝ ክለቦች ቂጣቸውን ተብለው ሊባረሩ ነው። እዛው ሊጋቸው ላይ አተኩሩ እየተባሉ ይመስላል። ይህንን ቴሌግራም ተቀላቀሉ። ዋኒክስ ለኛ ሁሌ እየሰራን ነው። ተዘጋ ምናምን ብላ አትጨናነቅ። ነው ፕሬዲክሽንስ ፓፓፓ ፒኤስጂ የሚገርም ነው። ቼላው ግን ምን አስበህ ነው? ምን አይነት በረኛ ነው እዚህ ጨዋታ ላይ ያሰለፍከው? የትላንትና የቶትናሙን በረኛ ማን ሊያስቀይረው ነው እንዲያጫወትከው? ፎጣ የሆነ በረኛ የርገንዘብ የሚሉት ፎጣ የሆነ በረኛ። ፒኤስጂን ሳላደንቅ አላልፍም። የሚገርሙ ናቸው። ቼላው ለአንተ ተቋጠረ የነበረው እኮ ፒኤስጂን እንድጥልልኝ ነው። እኔ ጋላታሳራይን ጥዬ እንደምመጣ ስለማቀው ገባህ? እኔ እግር ኳስን ሳይ በካልኩሌሽን ነው። ፈላውን እዛ ጋር እየደገፍኩት ያለው ሪያል ማድሪድን እንዲጥልልኝ ነው። አንተ እዚህ ጋር ፒኤስጂ እንድጥልልኝ ነው። አንድ ግሩፕ ላይ ነን። ነገር ግን አልቻልክም። በቃ 5-2 3 ጎል ማግባት አለባቸው ለሞን 4 ጎል ማግባት አለብህ ለማለት ፎታ ጥለሃል። በቃ ተሰናብተሃል። አንተም ሲቲም አንተም ተሰናብታችኋል። ቶትናምም ተሰናብቷል። ኒውካስትል፣ ሊቨርፑል እና አርሰናል ነው የሚቀሩት። ግን ፒኤስጂ የሚገርም ቲም ነው። ይሄ ቲም አይታችኋል አይደለ? በቀደም የሆነ ላይቭ ላይ እየተናገርኩ ነበር። እነዚህ ልጆች ከፌብሩዋሪ በኋላ ነው ክሊክ የሚያደርጉ ብዬ ነበር። ክቫራትስኬሊያ